ወላሂ አልሐምዱሊላህ ወንድማችን ስለሆንክ ወላሂ አልሐምዱሊላህ ለአላህ ብዬ እወዳለሁ። ወላሂ በጣም በቃ ደስ ብሎኛል። ወላሂ ከኔ በላይ ደግሞ ደስ የሚለው ያው ረያን ነው። ከዛ በፊት ረያን ቢቀድም ደስ ይለኛል እኔ ከማወራው ራሱ ማለት ነው። ላውራ አላሁ አክበር አላሁ አክበር አዶና ነኝ ወንድም አላሁ አክበር ለአላህ ምስጋና ይገባው። እኔ ወንድሜ መልሼ አግኝቻለሁ። እንኳን ሙስሊም ወንድሜ ሆንክ፣ እንኳን የአላህ ባሪያ ሆንክ፣ እንኳን የነብዩ መሐመድ ተከታይ ሆንክ። ለአላህ ብዬ እወድሃለሁ። እና ላሰደብኩ ስድቦች ልተናገርኩ አፉ ትለኛለህ፣ ያውም ታደርግልኛለህ። አዶን እኔ ሙሐመድ ረሱልላህ እስኪል እየጠበቅኩ ነበረ። ያው አላህ በአላህ ስለሚያምን እና ነብዩ መሐመድን ከፊት ሆነ አንተ ከሁሉም በላይ እንደምትወዳቸው እርግጠኛ ነኝ። ኢንሻአላህ አላህ ይጠብቅ፣ አላህ ይውደድ። አላህ ይወዳሉ። እኔ የጠፋው ነው ያገኘሁት። እኔ በጣም ነው ደስ ያለኝ። የት እንዳለው ራሱ አላውቅም። አሁን ወጥቼ ብቻ ደስ ብሎኛል። ማሻአላህ ደስ ይላል። አልሐምዱሊላህ ኡስታዝ የምትለው ነገር ካለ ቀጥል። ለፍተህበታል አንተ ነህ እንዳንተ የለፋ የለም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ማሻአላህ አላሁ አክበር አላሁ አክበር አላሁ አክበር ተክቢር አላሁ አክበር ተክቢር አላሁ አክበር ተክቢር አላሁ አክበር ላኢላሃ ኢለላህ ሙሐመድ ረሱሉላህ። ማሻአላህ በጣም ደስ ብሎኛል። እንግዲህ አብደላህ ስምህንም አብደላህ ብላ ራሱ ቀድመ ማለት ነው። ማሻአላህ አብደላህ በጣም ደስ ብሎናል ማለት ነው። እኔ ዝም ብሎ ይሄ ዩኒታሪያን የሚባለው ነገር እዚህ መሬት ላይ ማለት ነው ነጮችን ነው ማቀው ዩኒታሪያን ክርስቲያኖች ማለት ነው። ዩኒታሪያን ማለት አንድ አምላክ አንድ ፐርሰን ነው አንድ ማንነት ነው ብሎ አምላክ በማንነትም በእምነት ነው ብሎ የሚያምኑ ማቀው ነጮችን ነው ማቀው የነበረውና አጋጣሚ ግን ወደ ቲክቶክ መንደር ስንመጣ ብዙ እንደነበሩ አስታውሳለሁ። ከብዙዎች ውስጥ ዋናዎቹ ሁለት ናቸው ያሉት። አንዱ ትግራይ ክልል አሁን ለስራ ሄዶ ነው ምናምን ነገር አለ። አንደኛው ደግሞ ቤሪያ ነው። ሁለቱ ናቸው። ከነዚህ ከትሎች ውስጥ 7 ሰዎች አምጥተናል። አሁን አይ ቲንክ አብደላ 8ኛ ነው የሚሆነው ማለት ነው። ቤሪያ፣ ራያን፣ ማነው ዱከም እና ሌሎች ልጆች አሉ። ራሱ ወደ ጂንካ መስመር ያሉ ያውቃቸዋል። ራሱ አብደላ ራሱ ያውቃቸዋል። ጂንካ እና አርባ ምንጭ መስመር ያሉ ልጆች አሉ። እንዲሁም ደግሞ አንድ ደግሞ የትግራይ ክልል አለ። ዋናውን የሚያገኘው ማለት ነው። ዋናውን የቀረው ዋናውን እናገናኛለን ብለው ነበረ። አይ ቲንክ እሱ ጋር መነጋገር አለብህ ብለው ነበረ። ዋናው አሁን ኢትዮጵያ ውስጥ ያስገባው ማለት ነው። ይሄ ዩኒታሪያን የሚባለው ነገር ያስገባው ማለት ነውና አላህ ሁሉንም ጠቅልሎ ነው የሰጠን። እኔ ራሴ ጥያቄ ያለኝ ራሱ ኖርማሊ ነበረኝ። እንግዲህ ማለት 80 ዓመትም አይሞላው 40 ዓመትም አይሞላው ዩኒታሪያን በአዲስ ፎርም ሲመጣ ሐዋርያቶች ዩኒታሪያን ነበሩ። ከዛ ዩኒታሪያን በጣም ጥቂት ቁጥር ኖሯቸው እስልምና ሲመጣ ሁሉም ሰልመዋል። ከዛ አላህ ለ1400 ዓመት ማለት የራሱ ህዝቦች ሳይኖር መጽሐፍ የሌላቸው ባዶ አድርጎ አልለቀቀም። ስለዚህ ረሱል ሰለላሁ ዐለይሂ ወሰለም አስነስቶ የእሳቸው ኡማ ሜላይኑ የተውሂድ ትምህርት ስትሪክት የሆነ ሞኖቲዝም ያለውን እምነት አስቀጥሏል ማለት ነው። እዚህ ውስጥ ነው እኔም አይ ቲንክ በሜሴንጀር ስነግረው የነበረው እሱን ነበረ። ማለት እንዴት ነው ይሄ ነገር ተቋርጦ እናንተ ትናንትና መጣችሁ 40 ዓመትም 50 ዓመትም ሳይሞላ እስከዛ ድረስ አላህ ምንም በብድር ላይ ህዝቦች የሉትም ወይ የሚል ጥያቄ ነበር የነበረው። አሁን ወደኛ ተቀላቀለ ማለት ነው። አልሐምዱሊላህ ክብርና ምስጋና ለዓለማቱ ጌታ ለአላህ። በጣም ደስ ብሎኛል አብደላህ፣ በጣም ደስ ብሎኛል።